ውይይታችንን የምንጀምረው በስርዓተ ጾታ ነውና ስርዓተ ጾታ ወይም ጀንደር ስንል ምን ማለታችን ነው? እሺ ያው ብዙ ጊዜ በማህበረሰቡ ዘንድ ብዥታ ይፈጥራሉ የጾታና የስርዓተ ጾታ ትርጓሜ ማለት ነውና ሁለቱም ትርጉማቸው በጣም የተለያየ ነው። እንግዲህ ጾታ ስንል ማንኛውም ሰው ከፈጣሪው ዘንድ ሲወለድ የሚሰጠው የተፈጥሮ ጸጋ ሆኖ ይህ ጸጋ ደግሞ ወንድ ወይም ሴት ተብሎ ሲወለድ ወይም ስንወለድ ይዘነው የምንመጣ ነው ጾታ የሚባለው። በየትኛውም ጊዜና በየትኛውም ቦታ ልንቀይረው የማንችል ነው። ስርዓተ ጾታ ስንል ወይም ጀንደር ስንል ግን በማህበረሰቡ በራሱ ፍቃድና በራሱ ስምምነት ይሄንን ከተፈጥሮ ወይም ደግሞ ከፈጣሪ ያገኘነው ጾታ መነሻ በማድረግ ወይም ደግሞ ሴትን ወይም ወንድነትን መነሻ በማድረግ ከሴትና ከወንድ የሚጠብቀው ኃላፊነት የሚጠብቀው ሚና እንዲሁም ደግሞ የሚጠብቀው ማንነት ነው። ማንነት ስንል ለምሳሌ ማህበረሰቡ ከሴቶችና ከወንዶች ሴት እንደዚህ መሆን አለባት፣ አካሄዷ ሊሆን ይችላል፣ አረማመዷ ሊሆን ይችላል፣ አመጋገቧ ሊሆን ይችላል፣ አነጋገሯ ሊሆን ይችላል፣ እሷ የምትፈልጋቸው ፍላጎቶች ሊሆኑ ይችላሉ። እሷ መምሰል ያለባት ብሎ የሚሰጧት ማለት ነው አይደንቲቲ። ወንዱንም እንደዛው ማለት ነው። ወንድ ልጅ እንዲህ መሆን አለበት፣ እንዲህ መሆን አለበት፣ እንዲህ መልበስ አለበት፣ ይሄን አይነት ባህሪ ሊከተል ወይም ደግሞ የዚህ ባህሪ ባለቤት ሊሆን ይችላል እያለ ራሱ ማህበረሰቡ የሚሰጠው ቦታ ማለት ነው። ይህ ስርዓተ ጾታ ወይም ጀንደር የምንለው ደግሞ የማህበረሰቡ ንቃተ ህሊና በተሻሻለ ባደገ ወይም ግንዛቤ ባገኘ ቁጥር ደግሞ ከቀን ወደ ቀን ከቦታ ወደ ቦታ ወይም በጊዜ ሂደት ሊቀየር የሚችል የማህበረሰብ ስሪት ማለት ነው ጀንደር ማለት። ጀንደር ማለት ሊቀየር ሊሻሻል ይችላል ማለት ነው። የሚሻሻል በጊዜ እንዲሁም ደግሞ በቦታ። ለምሳሌ አውሮፓ ውስጥ ያለ ማህበረሰብ ለሴትና ለወንዶች የሚሰጠው ወይም የሚጠብቀው ሚና ወይም ኃላፊነትና የኢትዮጵያ ማህበረሰብ ከሴቶች ወይም ከወንዶች የሚጠብቀው ኃላፊነትና ሚና የተለያየ ነው። እዚሁ ደግሞ ከኢትዮጵያ ማህበረሰቡ ዘንድ ውስጥ ደግሞ የተለያዩ ማህበረሰብ አደረጃጀት ወይም ሶሻል ኦርጋናይዜሽን ወይም ሶሻል ስትራክቸሮች አሉ። እነዛ ራሱ ምንድነው ልዩነት አላቸው። ለምሳሌ አሁን ወደ አውራምባ በምንሄድበት ሰዓት የአውራምባ ማህበረሰብ ለሴትና ለወንድ ያለው የንቃተ ህሊና ያደገ ወይም ግንዛቤያቸው ያደገ ስለሆነ በስራ ደረጃ ወይም በጾታን መሰረት ያደረገ ስራ ላይ እነሱ አሁን ይሄ የወንድ ነው ወይም ይሄ የሴት ነው፣ ይሄ ባህሪ የሴቷ ነው ወይም ደግሞ ይሄ ባህሪ የወንዱ ነው ብለው እንደዚህ አይነት አመለካከት የላቸውም ማለት ነው። ከዛ ውጭ ያለው ማህበረሰብ ደግሞ ይሄንን ነገር ሲተገብር ታየዋለ። ስለዚህ ጀንደር ማለት ሊቀየር የሚችል ከቦታ ወደ ቦታ ከጊዜ ወደ ጊዜ ሊሻሻል ሊቀየር የሚችል እና መሰረቱ ደግሞ ወይም ምንጩ ማን ነው? ማህበረሰቡ በራሱ የሚፈጥረው የሚሰይመው የሚቀበለው አምኖት ደግሞ በተግባር የሚፈጽመው አመለካከት ማለት ነው። ጾታን መሰረት ያደረገ ጥቃቶች የሚባሉት ምን ናቸው? እንደዚህ ማለት ጾታን መሰረት ያደረገ ጥቃት ስንል ምን ማለታችን ነው? እሺ ያው ጾታን መሰረት ያደረገ ጥቃት ማለት ሁለቱንም ጾታ መሰረት አድርጎ አካላዊ፣ ስነልቦናዊ፣ ኢኮኖሚያዊና ወሲባዊ ጉዳት ሊያስከትል የሚችል በተቃራኒ ጾታ ላይ እነዚህ ጥቃቶች በሚፈጸሙበት ጊዜ ደግሞ ሙሉ በሙሉ በፍላጎት ሳይሆን የኃይል ወይም ደግሞ በኃይል ወይና በአስገዳጅነት ወይም በጉልበት ዛቻና ማስፈራሪያን በመጠቀም የሚፈጠር ነውና እነዚህ ድርጊቶች ከተከሰቱ በኋላ ደግሞ ጥቃቱ በተደረሰበት ግለሰብ ላይ አካላዊ፣ ስነልቦናዊ፣ ወሲባዊና ኢኮኖሚያዊ ጉዳቶችን ሊያስከትል የሚችል በግለሰብም ሆነ በማህበረሰባዊ ህይወታቸው ላይ
ከፍተኛ ጫናን የሚያደርስ የሰብአዊ መብት ጥሰት ማለት ነው። ይሄ ጾታን መሰረት ያደረገ ጥቃት ማለት ነው እና ብዙ ጥናቶች እንደሚያመለክቱት ከሆነ ብዙ ጊዜ ይሄ ጾታን መሰረት ያደረገ ጥቃት የጥቃት ሰለባ የሚሆኑት በአብዛኞቹ ሴቶች ናቸው። እንደዛ ሲባል ግን ወንዶችም አይጠቁም ወይም ደግሞ የጥቃቱ ሰለባ አይደሉም ማለት አይደለም። ግን በተለያዩ ምክንያቶች ሴቶች ከወንዶች የበለጠ ለጥቃት ሞር ተጋላጮች ናቸው ማለት ነው። አዎ እንግዲህ ያው ጥቃትን ስናወራ በማህበረሰባችን ውስጥ እንደ ትክክል የሚቆጠሩ ወይም ጥቃት የማይመስሉ ነገር ግን ደግሞ ያው በስርዓተ ጾታ ወይም እዚህ በጥቃት በስልጠናዎች ላይ ትሬኒንጎች ላይ የሚሰጡ ጥቃቶች ናቸው ተብሎ የሚነገሩ አሉ። እነዛ ነገሮች ማለት አንድን ሰው ጥቃት አይደለም ብሎ የሚያስብ ሰው ጥቃት ነው ብሎ መንገርና እንደገና ደግሞ ጥቃት እያደረገ ያለው ሰው ደግሞ ጥቃት መሆኑን አለማወቅ እንዴት ነው ተቻችለው ሊሄድ የሚችሉት? አዎ ትልቁ ችግር ምንድነው? አሁን ማህበረሰቡ ዘንድ ላይ የሚስተዋለው ችግር እንደ ጥቃት የማይመስለን ግን በሴቷን በኩል በወንዱም በኩል ወይም ደግሞ በአጥቂ ወይም ጥቃት ፈጻሚውና ጥቃት በሚደርስባት ግለሰብ ላይ የተለመዱ አንዳንድ ነገሮች ወይም ድርጊቶች አሉ። እነዛ ግን ምንድነው በቀላሉ ተጠቂዋን ሞራሊ ሳይኮሎጂካሊ የሚጎዱ አጥቂው ወይም ደግሞ ይህን ጥቃት ፈጻሚው ግለሰብ ደግሞ ምንም የማይመስለው እኛም ደግሞ አምነናቸው ተቀበለናቸው በየእለት ተእለት ህይወታችን የምናስቀጥላቸው በርካታ ግን ቀላል የሚመስሉ ጉዳታቸው ደግሞ በጣም ከባድ የሆኑ የጥቃት አይነቶች አሉ። በዋናነት ይሄ ጾታን መሰረት ያደረገ ጥቃት ብዙ አይነቶች ናቸው። ለምሳሌ የቤት ውስጥ ጥቃት አለ፣ አስገድዶ መድፈር ወይም ደግሞ በአጠቃላይ ሰብአዊ ወሲባዊ ጥቃት የሚባሉ አሉ። አካላዊ ጥቃት አለ። እነዚህ አካላዊ ጥቃት የምንላቸው በዋናነት በተጎጂዋ ላይ ወይም ደግሞ ጥቃት በደረሰባት ወይም በደረሰበት ግለሰብ ላይ ሙሉ በሙሉ ከውጭ የሚታይ ለምሳሌ በዱላ መማታት ሊሆን ይችላል፣ በስለት መውጋት ሊሆን ይችላል፣ በጥፊ መማታት ሊሆን ይችላል፣ በርግጫ መማታት ሊሆን ይችላል፣ ወይም ደግሞ ድብደባ የምንላቸው ማለት ነው። እነዚህ በአጠቃላይ አካላዊ ጥቃት ይባላሉ። አካላዊ ጉዳት ያደርሳሉ በጥቃት ሰለባው ላይ ማለት ነው። ሌላው ደግሞ ወሲባዊ ጥቃት የሚባለው ነው። ወሲባዊ ጥቃት ስንል እንግዲህ ወሲብ ነክ የሆኑ ጥቃቶችን እስከ አስገድዶ መድፈር ድረስ ያሉትን ያጠቃልላል። ሌላው ደግሞ የጥቃት አይነት ኢኮኖሚያዊ ጥቃት ይባላል። ይሄ ኢኮኖሚያዊ ጥቃት በአጠቃላይ የሚያጠቃልለው ምንድነው? የግለሰቡን የሀብት ምንጭ፣ የፋይናንሻል አቅም ወይም ደግሞ የኢኮኖሚ አቅሙን ሙሉ በሙሉ እንዳይጠቀም የመከልከልና የመቆጣጠር ማለት ነው። ለምሳሌ አሁን ሴቷ የኢኮኖሚ ወይም ደግሞ የፋይናንስ ወይም የሀብት ባለቤት ሆና ለምሳሌ በቤት ውስጥ በባልና በሚስት በምናይበት ሰዓት ያንን ንብረት እንዳታንቀሳቀስ፣ ያንን ንብረት እንዳትቆጣጠረው፣ ትራንስፈር እንዳታደርገው ጫና የሚደርስባት ከሆነ በጋራ ያፈሩትን ሀብት ደግሞ ለመሸጥም ወይም ደግሞ ለሌላ ሰው ለማስተላለፍም እኩል ውሳኔያዊ ሁለቱም ባልና ሚስቶች ተመካክረውና ተሳስበው በንብረታቸው ላይ በሀብታቸው ላይ እኩል ውሳኔ የማያደርስ ከሆነ እቺ ልጅ ወይም እቺ ሴት ምን አይነት ጥቃት እየደረሰባት ነው ማለት ነው? ኢኮኖሚያዊ ጥቃት እየደረሰባት ነው ማለት ነው። ከዚህ የበለጠ ደግሞ በጣም ከፍተኛ ድርሻ የሚይዘው የሳይኮሎጂካል ወይም ደግሞ የስነ ልቦና ጥቃት ነው። ይሄ ደግሞ እንደ አካላዊ ጥቃት ፊዚካል ላይ ወይም ደግሞ ውጫዊ አካል ላይ ሊታይ አይችልም። ሊደማ ወይ ሊቆስል ሊደበደብ የሚችል ነገር ባይኖርም ግን ስፔሻሊ ከአካላዊ ጥቃትና ከወሲባዊ ጥቃት ጋር ተደምሮ በጥቃት ሰለባ አይምሮ ውስጥ የሚቀር
እና ለወደፊትም በሚኖራት ህይወት ውስጥ በማህበራዊ ህይወቷ ውስጥ በፕራይቬት ላይፏ ውስጥ ከፍተኛ ፖስት ትሮማ እንዲያድርባት ጫና እንዲያድርባት እንድትገለል በዛ ላይ ደግሞ ምንም ነገሮችን መስራት እንደማትችል ተሰነካክላ ወድቃ መነሳት እንደማትችል እስከሚሰማት ድረስ የሚፈጸም የስነ ልቦና ጥቃት እንለዋለን። እነዚህ በአጠቃላይ ምንድነው የሚባሉት የጀንደር ቤዝድ ቫዮለንስ ወይም ደግሞ ጾታን ያማከለ ጥቃት ነው። ከዚህ በበለጠ ደግሞ ሴክሹዋል ሃራስመንት ወይም ወሲባዊ ትንኮሳ ይባላል።